ቢስሚላህ ራህማን ራሂም። በዚህ ክፍል ስክሪኑ ላይ የምትመለከቷቸው 5 ፊደላቶች ሲያያዙ ምን እንደሚመስል የምንመለከት ይሆናል። እነዚህ 5 ፊደላቶች የመጨረሻ የአረብኛ ፊደላቶች ናቸው። በቀኝ በኩል ስንጀምር ሚም፣ ከዛ ኑን፣ ዋው፣ ሃና ያን የምንመለከት ይሆናል። ፊደላቶቹን ድምጻቸውንና ቅርጻቸውን ታውቃላችሁ ተብሎ ይታሰባል። የመጀመሪያ ትኩረታችን የሚሆነው ሚም ነው። ሚም ልክ ስክሪኑ ላይ እንደምትመለከቱት በቀይ የተጻፈችው ሶስቱም ቦታ ላይ ሚም ነች። ሚም መጨረሻ ላይ ስትመጣ በስተግራ በኩል ካያችሁ ምንም አይነት የቅርጽ ለውጥ የላትም። መሀል ላይ በምትመጣና መጀመሪያ በምትመጣ ሰዓት ከላይ ያለችውን ቅርጽ ብቻ የቋሚ የሚመስለውን ቅርጽ ትተዋለች። እዚህ ተቀራራቢ የነበራትን ቅርጽ ይዛ የምትመጣ ይሆናል። በቀኝም በኩል ያለውን ቃል መመልከት ትችላላችሁ። መሀል ላይ ያለውንም ቃል ማስተዋል ትችላላችሁ። ከሚም በመቀጠል ኑንን ነው የምናገኘው። ኑን የምትመራን ልክ ባን፣ ታን እና ሳን በነጥብ እንደለየነው ኑንም ከነሱ ጋር ተመሳሳይ ጭረት አይነት ቅርጽ ይኖራትና ነገር ግን ከላይ አንድ ነጥብ መኖሩ ይለይልናል ማለት ነው ከነሱ። መጀመሪያ ላይ ስትመጣ ማየት ትችላላችሁ በስተቀኝ ያለውን ቃል። መሀል ላይ ያለውን ቃል ካስተዋላችሁ ኑን መሀል ላይ ስትመጣ ምን እንደሚመስል ያሳየናል። መጨረሻ በምትመጣ ሰዓት ግን የምናውቀውን የተለመደውን ቅርጿን ኑን ይዛ የምትመጣ ይሆናል። ከሷ በመቀጠል ወው ነች። ወው ቅርጻቸውን ከማይቀይሩ ፊደላቶች መካከል አንዷ ነች። ከዛ በተጨማሪ ደግሞ በስተግራ በኩል ተቀጥሎ አይጻፍባትም። ስለዚህ ወውን መለየት በጣም ቀላል ነው። መጀመሪያ ላይ ማየት ትችላላችሁ። መጀመሪያ በመምጣቷ ተቀጥሎ አልተጻፈበትም። መሀል ላይም ወው በቀይ የተጻፈችው ነች። በደንብ ካስተዋላችሁ ምንም የቅርጽ ለውጥ የላትም። መጨረሻ ላይ ሁለት ምሳሌዎች ከመጀመሪያም ስትመጣ ከመጨረሻም ስትመጣ ምን እንደምትመስል በስተግራ በኩል ያለው ቃል በደንብ ግልጽ አድርጎ የሚያሳየን ይሆናል። ሀ የተወሰነ የቅርጽ ለውጥ ይኖራታል። ሀ ቺን ክብ የምትመስለውን ቅርጿን ይዛ የምትመጣው መጨረሻ ላይ በምትመጣ ሰዓት ነው። በስተግራ በኩል ከተመለከታችሁት ሀ መጨረሻ ላይ ስትመጣ ምን እንደምትመስል በቀይ አሳይቶናል። መጀመሪያና መሀል ላይ ስትመጣ ግን በቀይ የተጻፈው ምን እንደሚመስል ግልጽ አድርጎ ያሳያቸዋል። ሀ መጀመሪያ በምትመጣ ጊዜ ይህን አይነት ቅርጽ ይኖራታል። ልክ የመነጽር ቅርጽ በሉት ሁለት ክቦች ይኖራታል። መሀል ላይም ስትመጣ ልክ እንደ መነጽር የሚመስል ሁለት ክቦች የሚኖሯት ይሆናል። የመጨረሻዋ የአረብኛ ፊደል ያ ነች። ያም በተመሳሳይ መለየት የምንችለው ከታች ያለችው ሁለት ነጥብ ትመራናለች። ከታች ሁለት ነጥብ ያለው የአረብኛ ፊደል ብቸኛው የአረብኛ ፊደል ያ ነው። ስለዚህ ከታች ሁለት ነጥብ ካገኛችሁ ያ መሆኑን መደምደም ትችላላችሁ። ከነባ፣ ታ፣ ሳ እንደዚሁም ኑን ጋር ተቀራራቢ ቅርጽ አላት። ጭረት የሚመስልና ከታች ሁለት ነጥብ ይኖራታል። መጀመሪያ ላይ ስትመጣ ምሳሌ ከፈለጋችሁ የመጀመሪያው በስተቀኝ የሚገኘውን ቃል መመልከት ትችላላችሁ። በቀይ ተጽፋለች። መሀል ላይ ስትመጣ ምን እንደምትመስል መሀል ላይ ያለው ፊደል በቀይ የተጻፈችው ያን ያመላክተናል። መጨረሻ ላይ ስትመጣ ራሷ ቅርጿን የምናውቀውን ቅርጽ ጠብቃ በተጨማሪ ከታች ሁለት ነጥብ ኑሯት የምትመጣ ይሆናል ነው። ከታች ያለው ሁለት ነጥብ ያን ይመራናል። አልሐምዱሊላህ ሁሉንም የአረብኛ ፊደላቶች ተቀጣጥለው ሲጻፉ መለየት ችለናል። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።